ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። በተለያዩ የአማራ ቀጠናዎች የፋኖ ተጋድሎዎች የተካሄዱባቸው አውደ ውጊያዎች መኖራቸውን የሚገልጹ መረጃዎች ለአንከር ሚዲያ ደርሰውታል። ከፍተኛ ቁጥር ያለው የአገዛዙ ሰራዊት በአማራ ፋኖ ብሔራዊ ንቅናቄ አፋብን በኩል የወጣውን የምህረት አዋጅ ተከትሎ እጃቸውን በመስጠት ላይ መሆናቸው ተመልክቷል። በተለያዩ ቦታዎች እየተደረጉ ባሉ ውጊያዎችም በአገዛዙ ሰራዊት ላይ የሚደርሰው ሰብአዊና ቁሳዊ ኪሳራ እንደዚሁ በከፍተኛ ደረጃ እየተመዘገበ እንዳለ ነው በመናገኛቸው መረጃዎች ላይ የተመለከተው። በተያያዘ ዜና የኦሮሞ ነጻነት ሰራዊት አዲስ አበባ አቅራቢያ የምትገኝን አንድ ቁልፍ ቦታ በቁጥጥሩ ስር ማድረጉ ተመልክቷል። በርካታ የስርዓቱን ታጣቂዎች መግደሉንም ነው ያገኘነው መረጃ የሚያመለክተው። በሌላ በኩል በኢትዮጵያ በተለያዩ አካባቢዎች ያለው ውጥረት እንደቀጠለ ነው። የአብይ አህመድ ሰራዊት ወደ ሰሜን ኢትዮጵያ የሚያደርገውን ጉዞ አጠናክሮ ቀጥሏል። ከፍተኛ ቁጥር ያለው ሰራዊትና የጦር መሳሪያ ወደ ሰሜኑ የኢትዮጵያ ክፍል እየተጓጓዘ እንዳለ ተመልክቷል። ህወሓትም መግለጫ አውጥቷል። መግለጫው ጦርነቱ አይቀሬ መሆኑን በመግለጽ ለትግራይና ለኢትዮጵያ ህዝብ ጥሪ ያደረገበት መግለጫ ነው ያወጣው። ይህ በእንዲህ እንዳለም ዓለም አቀፉ የግጭት ተንታኝ ቡድን አይሲጂ ጦርነቱ አይቀሬ ነው ሲል አንድ ጥናታዊ ሪፖርት አውጥቷል። በኤርትራና በኢትዮጵያ መሃል ጦርነቱ ሊካሄድ የሚችልበት እድል ሰፊ እንደሆነ በመግለጽ ይህ ጦርነት እንዲቀር ማናቸውም አካላት አስፈላጊውን ጫና እንዲያደርጉ ጥሪ አድርጓል። መረጃዎችን ወደ እናንተ በማካፈል በአንዳንዶቹ ላይ ሰፊ ትንታኔ የምንሰጥበት ምራ ግብርን ነው ይዘን የቀረብነው። የዘውትር ተሳታፊያችን መስመር ላይ ይገኛል። የምንጀምረው ከአማራ ክልል ነው። ዘግይቶ የሚወጡ መረጃዎች እንደሚያመለክቱት የአብይ አህመድ አገዛዝ በአማራ ክልል የሚደረገውን ውጊያ ለመቀጠል እንዳይችል የበጀት እጥረት እንደገጠመው ተመልክቷል። ይህንን የበጀት እጥረት ለመቅረፍ ማህበረሰቡ በየቤቱ እንዲያዋጣና ነጋዴዎች በከፍተኛ መጠን መዋጮ እንዲያደርጉ አስገዳጅ መመሪያ መተላለፉን ነው የሰማነው። ጦርነቱን ተሸከሙት ብለዋል የአብይ ጄኔራሎች ሰሞኑን ወደ ታች ባወረዱት መመሪያ ላይ። እስቲ ከአማራ ክልሉ ወቅታዊ ሁኔታ እንጀምር። ምን አለ? አዳዲስ ውጊያዎች፣ አዳዲስ ክስተቶች እየተስተናገዱ ነው። እስቲ መረጃዎችን አካፍለን። አመሰግናለሁ መሳይ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ በአገዛዙ ኃይሎች ላይ የተቀናጀ ጥቃት መፈጸሙን አጠናክሮ የቀጠለ ሲሆን በዛሬው ዕለት የአጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በመራቤቴ አውራጃ ሬማ ከተማ መሽጎ በነበረው የብልጽግናው ወይም የአገዛዙ ሰራዊት ላይ ወታደራዊ ኢላማ በማድረግ በከበባ ጥቃት ማድረሱን ክፍለ ጦሩ በላከው የግንባር መረጃ አስታውቋል። ከንጋቱ 12 ሰዓት ላይ መነሻውን ከሬማ ከተማ በማድረግ ወደ ማጀቴ ቀበሌ ተንቀሳቀሰ ሲሆን ልዩ ቦታው ቻይና ካምፕ በተባለ ቦታ ላይ የአጼ አምደ ጽዮን ኮር ከፍተኛ ጥቃት ፈጽሞበት መፍረሱን ለማወቅ ተችሏል። የክፍለ ጦሩ ሻለቆች በሰሩት አስደማሚ የቅንጅት ኦፕሬሽን የአገዛዙ ወታደሮች በውጊያ ወቅት የመፍረስ አደጋ ገጥሞት መበታተኑን ለማወቅ ተችሏል። የዙ 23 ድብደባ ሽፋን በመስጠት ሙትና ቁስለኛውን ይዞ ሬማ ከተማ መግባቱን መረጃዎች አረጋግጠዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ያወጣውን የምህረት አዋጅ ተከትሎ በርካታ ወታደሮች ጥሪውን ተቀብለው በተለየ ሁኔታ በርካታ የአገዛዙ ጦር ወደ ፋኖ የጦር ካምፖች እየተመመ እንደሚገኝ ለማወቅ ተችሏል። ይሄ እንግዲህ ሰሞኑ በርካታ የብልጽግና ወታደሮች በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በየኮሮች ውስጥ ባሉ የክፍለ ጦር አሃዶች ውስጥ በየቦታው ከነሙሉ ትጥቁ እዙን እየተቀላቀለ እንደሚገኝ፣ በተለይ ደግሞ በሰሜን ወሎ የጠነከረ የእጅ መስጠት ሂደት እየተፈጸመ እንደሆነ ለማወቅ ተችሏል። ወደ ወታደራዊ ውጊያዎች ስንመለስ በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ በርካታ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉበት ውጊያ መደረጉን ውጊያው ለተከታታይ 5 ሰዓታት የዘለቀ ሲሆን የአገዛዙ ኃይል ከአየር መቃወሚያና ሞርተር ጀምሮ በሌሎች ከባባድ መሳሪያዎች ታግዞ ራሱን ለመከላከል ሙከራ ያደረገ ቢሆንም ከወደ ፋኖ የተወሰደበትን የከበባና የቆረጣ ማጥቃት መቋቋም አቅቶት ሙትና ቁስለኛውን ማንሳት በማይችልበት ደረጃ መሽመድመዱን የመረብ ሚዲያም የጦር ግንባር ዘጋቢዎች ለማረጋገጥ ችለዋል። የብልጽግና ሰራዊት ስልጣኑን ለማራዘም ሲል የደሃ ልጆችን አስገድዶ የለብለብ
ወታደራዊ ስልጠና በመስጠት በአማራ ህዝብ ላይ የዘር ጭፍጨፋ እንዲፈጸም ለማድረግ ሰራዊቱን ያሰማራ ሲሆን በዚሁ የቀጠለው ውጊያ በተመሳሳይ ፋኖ በህዝብ ላይ የተቃጣውን የህልውና አደጋ ለመቀልበስ አገዛዙ ያሰማራቸው ወታደሮች በደፈጣና በጨበጣ እንዲሁም በከበባና በቆረጣ በመደምሰስ ህዝቡን ከአገዛዙ ጥቃት መከላከል መቻሉን አስታውቋል። በሌላ ዜና በሰሜን ጎንደር ጠገዴ ወረዳ ሸምበቆ በተባለ ቦታ በተፈጸመ ጥቃት ከጎንደር ወደ ዳንሻ ሲጓዝ በነበረ የአገዛዙ የጦር ተሽከርካሪ ላይ ከፍተኛ ጉዳት በማድረስ በተሽከርካሪው ላይ የነበሩ የአገዛዙን ጦር መምታታቸውንና ተሽከርካሪዋንም ማቃጠላቸውን ለማወቅ ተችሏል። እንዲሁም በዛው በቅርብ አካባቢ አርማጮ ወረዳ አሸሬ ከተማ ላይ በተሽከርካሪ ሲጓዝ በነበረ የአገዛዙ ጦር ላይ በተፈጸመ ማጥቃት መኪናውን ሙሉ በሙሉ ማቃጠል ሲቻል ወታደራዊ አዛዦችን ጨምሮ በተሽከርካሪው ላይ የነበረው የአገዛዙ ጦር ሙሉ በሙሉ ማለቁን ለማወቅ ተችሏል። በምዕራብ አርማጭሆ ሽመለ ጋራ በከባድ መሳሪያ የታገዘ ጦርነት እየተደረገ ሲሆን የአገዛዙ ጦር ወደ ሽመለ ጋራ ሲጓዝ አዲስ ዓለም ከተባለ ቦታ ላይ ጥቃት ደርሶበት በኋላም ለ5 ተከታታይ ሰዓታት የዘለቀ ውጊያ ከተደረገ በኋላ ወደ አርማጭሆ ወረዳ መመለሱን በዛ አካባቢ እየተደረገ ያለውን አጠቃላይ ውጊያ የአገዛዙ ጦር በሽንፈት ወደ ከተሞች እየሸሸ እንደሚገኝ ለማወቅ ተችሏል። አሁን ማታውን የደረሰን ዜና እንደሚያመለክተው ደግሞ በኦሮሚያ ክልል በአዲስ አበባ በ35 ኪሎ ሜትር ርቀት ላይ በምትገኘው ሙሌ ወረዳ ላይ ሰኞ ገበያ በተባለ ከተማ ላይ የኦሮሚያ ነጻነት ሰራዊት በከፈተው ማጥቃት እንቅስቃሴ በስልጠና ላይ የነበሩ ከ70 በላይ የአገዛዙ ሚኒሻዎች መደምሰሳቸውንና የኦሮሞ ነጻነት ሰራዊት ከተማዋን መቆጣጠሩን ከሰሞኑ በርካታ ከተሞችን እና አካባቢዎችን እየተቆጣጠረ እንደሚገኝና በአንዳንድ ቦታዎችም ላይ የትራንስፖርት አገልግሎት መቋረጡን በተለይ በሰሞኑ በዝዋይ ዱግዳ በሚባለው ወረዳ ላይ በርካታ የሚኒሻና የአድማ ብተና አባላትን ከገደለ በኋላ አሁንም ዝዋይ ዱግዳ የሚባለው ወረዳ በኦሮሞ ነጻነት ሰራዊት እጅ መግባቱን አሁን ደግሞ ምዕራብ አዲስ አበባ በኩል ወደ ጎጃም መውጫ አካባቢ በሚገኘው የኦሮሚያ ክልል ውስጥ ሰኞ ገበያ በምትባለው ከተማ ላይ በድንገት ያልታሰበ ጥቃት ተፈጽሞ ከተማዋን ከመቆጣጠራቸው በተጨማሪ አሁን ወደ አዲስ አበባ እያደረገ ያለው እንቅስቃሴ እየጨመረ መምጣቱን ለማወቅ ተችሏል። እንግዲህ በአለፉት 2 ቀናት በአማራና በኦሮሚያ ክልሎች የተደረጉ ውጊያዎችን የተመለከቱ መረጃዎችን ነው ያካፈልከን። የኦሮሞ ነጻነት ሰራዊት አዲስ አበባ አቅራቢያ አድፍጧል። ዱከም ድረስ እየመጣ ጥቃት የሚሰነዝርበት የአገዛዙን ፖለቲካዊና ወታደራዊ መዋቅሮች ላይ እንደዚሁም ተቋማት ላይ የሚያደርሰው ጥቃት ሰሞኑም እንደዚሁ ተጠናክሮ ነው የቀጠለው። አብይ አህመድ አማትሮ ወደ ሰሜን ጦርነት ሊያፈነዳ እየተዘጋጀ ነው ያለው። የቆጡን አውርድ ብላ የብብቷን ጣለች የሚለው ተረት የአብይ አህመድ አገዛዝን በሚገባ የሚገልጽ ይሆናል። ስለ አሰብና ቀይ ባህር ወደብ እንደነዚህ አይነት አጀንዳዎችን እያቀነቀነና ለዚህም ጦሩን እያሰለፈ ባለበት ሰዓት አፍንጫው ስር የኦሮሞ ነጻነት ሰራዊት እንደዚሁም ፋኖች በሰሜን ሸዋ በኩል ወደ ሞጆ አቅራቢያ አንዳንድ ቦታዎች ላይ ውጊያ ማድረጋቸው ምናልባትም አገዛዙ ወደ ላይ ሲያስብ ከስሩ ወንበሩን የሚነቀንቅ ኃይል ሰተት ብሎ ወደ አዲስ አበባ ሊገባ የሚችልበት እድል እንዳለ ትልቅ ምልክት አድርጎ መውሰድም ይቻላል። በሌላ በኩል የአማራ ክልሉን ጦርነት መቀጠል እንዳልቻለ ምልክቶችን እያየን ነው። ሰሞኑን የሰበሰባቸው የጸጥታ መዋቅር አመራር አባላትን ህብረተሰቡ ገንዘብ እንዲያዋጣ ጦርነቱን ለመቀጠል የሚያስችል በጀት እንደሌለ፣ በጀቱ ተጠናቋል፣ አብቅቷል፣ ከዚህ በኋላ ህብረተሰቡ ካላዋጣ በስተቀር የክልሉን ሰላምና ጸጥታ ማስከበር አንችልም፣ ትተን እንወጣለን የሚል ማስፈራሪያ ጭምር በአብይ አህመድ ጀነራሎች ሲነገር እንደነበረን የሰማ ነው። ነጋዴዎች ላይ ሰራተኛው ላይ ሳይቀር ከፍተኛ መጠን ያለው መዋጮ እንዲሰበሰብ ነው መመሪያ እየወረደ ያለው። እንግዲህ የአማራ ህዝብ የሚሞትበትን ጦርነት በራሱ ገንዘብ ጥይት እንዲገዛበትና መሳሪያ እንዲገዛበት እንዲያደርግ ነው እየተፈረደበት የሚገኘው። ከዚህ በላይ ጭካኔም የለም። ሰሞኑን በሽንፈት ብዙ ኪሳራ ያስተናገደው የአብይ አህመድ ሰራዊት በተስፋ መቁረጥ የገበሬዎች ቤት ውስጥ በመግባት ወታደሮቹ እህል እያወጡ የሚደፉበት፣ ሴቶችን የሚደፍሩበት እንዲህ አይነቱ ክስተት ኢትዮጵያውያንን በእጅጉን አሳዝኗል። በተለይ በቪዲዮ ባይቀረጽም ሴቶች፣ እናቶች፣ ህጻናቱ ሳይቀር በአገዛዙ ሰራዊት መደፈራቸውን ነው ያገኘነው ሪፖርት የሚያመለክተው። ነገር ግን ራሳቸው እየቀረጹ የገበሬውን እህል እያፈሰሱና መሬት ላይ እየደፉ የሚታይበት ቪዲዮ በከፍተኛ ደረጃ ህብረተሰቡን ያሳዘነ ጉዳይ ሆኗል። ምንድን ነው ማለት የሚቻለው? እነዚህን ነገሮች ተመልክተን አገዛዙ አማራ ክልል ላይ በተስፋ መቁረጥ እየወሰዳቸው ያለው የጭካኔ እርምጃዎች እንደዚሁም መዋጮ ህብረተሰቡ እንዲያዋጣ ያስተላለፈው አስገዳጅ መመሪያ በራሱ ህብረተሰቡን ለበለጠ ቁጣ እንደሚዳርግ ነው የሚጠበቀው። ምን ማለት ይቻላል? መሳይ አገዛዙ እኮ ዛሬ አይደለም የአማራን ህዝብ በራስህ በምታዋ
በምታዋጣው ገንዘብና ጥይት ራስህን እገልሃለሁ የተባለ እኮ ዛሬ አይደለም። ከዛሬ 3 ዓመት የጀመረ የገንዘብ ማዋጮ የተደረገው እኮ የአማራ ክልል 2 አይነት በጀት ተመድቦለታል። አንደኛው የካፒታል ፕሮጀክቶች ማስኬጃ በጀት ነው። ሁለተኛው ደግሞ የመደበኛ የሰራተኛ ደሞዝ፣ የውሎ አበልና የመሳሰሉ በጀቶችን የያዘ በክልሉ መንግስት የሚመደብ በጀት ነው። እነዚህን 2 በጀቶች ሙሉ በሙሉ እያደረገ ያለው ከሰራተኛ ደሞዝ ሳይቀር እየነጠቀ በወረዳው አጠቃላይ የፋይናንስ ጽህፈት ቤት በኩል ለእያንዳንዱ ሚኒሻና ለእያንዳንዱ አድማ ብተና ደሞዝ እንዲከፈል ነው ያደረገው። መጀመሪያ ተመልምሎ የሚወጣ ሚኒሻ 9,000 ብር ደሞዝ ይከፈለዋል። 1 ዓመት ከሰራ ወደ 11,000 ብር ይከፈለዋል። 2 ዓመት የሰራ ወደ 13,000 ብር ይከፈለዋል። ከ4 ዓመት በላይ የሰራ ደግሞ 15,000 ብር ይከፈለዋል። ከዚህ ገንዘብ ውጪ ሌላው የሚደረግላቸው ምንድነው? እዛው በወረዳው በጀት ወረዳውን በሚጠብቁበት ሰዓት በውሎ አበል ሰበብ በዛው ከተማ የሚገኙ በአማራ ክልል በሚገኙ ከ100 በላይ ወረዳዎች ላይ የምግብ በጀታቸውን በወረዳው በሚገኙ የምግብ እና ሆቴሎች፣ ሬስቶራንቶች ላይ በጀት ተመድቦላቸው ሆቴል ነው እየተመገቡ ያሉት ሚኒሻ እና አድማ ብተና። ስለዚህ አጠቃላይ የወረዳውን በጀት እየተመገበ ያለው እና እየተጠቀመበት ያለው ሚሊሻና አድማ ብተና፣ ፖሊስና የጸጥታ አካል በአጠቃላይ እና የብልጽግና አመራሮች ናቸው በጀቱን በጋራ እየተጠቀሙ ያሉት። ምናልባት ትርፍ ገንዘብ ካለ ለሰራተኛው ደሞዝ ይሰጣል። አለዛ በከተማ ላይ የሚደረግ የልማት ፕሮጀክቶች ቁመዋል። 4 ዓመት 5 ዓመት ሆኗቸዋል። ሙሉ በሙሉ ገንዘባቸውን እየተጠቀሙ ያለው በዚህ ነው። አሁን ይሄ አልበቃው ያለው ስርዓቱ ነጋዴውን ተመልሶ እንደገና በደሞዝ መልክ ያለውን የመንግስት ሰራተኛ እንዲሁም ጥቃቅን እና አነስተኛ የሚሰሩ ጉልት የሚሰሩትን ጭምር በከተሞች ላይ ሰብስበው ራሳችሁ ምንገልባችሁ ራሳችሁ ምናሳደድባችሁን ገንዘብ ራሳችሁ ታዋጣላችሁ በማለት አንደኛ በክልሉ የሚገኙ ሁሉንም ነጋዴዎች